ክቡራትና ክቡራን አድማጮቻችን ይህ ኮላዲር ነው እስራኤል የሚገኘው የሬዲዮ ጣቢያ የአማርኛ ክፍል ነው እኔ ሰለሞን መርሻ ነኝ በቴክኒኩ በኩል ታልያ ያገዘኝ ይገኛል በአሁኑ ሰዓት እየተወያየን ያለነው በእስራኤል ወቅታዊ ጉዳይ ይሆናል ከዚህ ቀጥለን ጋዜጠኛ ዳኒ አድኖ አበበን ከኢዲዮት አክሮኖት እናቀርባለን ጤና ይስጥልኝ ዳኒ እንደምን ዋልክ ሰለሞን ጤና ይስጥልኝ እንደምን አመሸህ ዳኒ ደህና ነኝ ቅድም በቃ ስራ ላይ አሁን እዚህ እኔና ስልክ ላይ ያለን የሆነ ችግር ተፈጠረ እና እኔ ያለሁት ቤት ኮሊም ሶሮካ ኦኬ በቤርሸባ ማለት ነው በቤርሸባ እዚህ እንደሰነበትኩ ነኝ ኦኬ እንግዲህ ወደ ቤርሸባ ከመጣህ እንጀራና ጨው ስጋ ዘጠላይ ዘብትመጣ ነው ጥሩ እንግዲህ አሁን እንደዛ አይነት ነው እንግዲህ ለወታደሮችም አንዳንድ ነገር እየታሰበ ስለሆነ አንተም እንግዲህ በየቦታው እየተንቀሳቀስ እኔና ቢገርምህ እዚህ ማአት ሰው ከየትም አገር ከተለያየ ከጥፋት እስከ ኢላት ልጆች ወጣቶች ምግብ በጠጥ ብዙዎች ወጣቶች እነዚህን ወታደሮች ለማየት የቆሰሉትን ማለት ነው ታልከ 71 ወታደሮች ሆስፒታል አሉ ብዙዎቻቸው የቆሰሉት ከባድ አይደለም ግን እዛም ወደ 15 የሚሆኑ ከበድ ብለው ቆሰሉም አሉ ኦኬ የሚያስገርምህ ነገር በዚህ በችግሩ ላይ የተነሳ በጦርነቱ ላይ ህዝቡ በጣም የሚያስደስት ህዝብ ያለን ይመስለኛል ያ ተበብሩን በተመለከተ አንዱ ለአንዱ መረዳዳቱን በተመለከተ ማለት ነው አሁን እዚህ እንደዛ እኔ እዚህ ጥቂት በሶስት ሀበሻዎች መቼም አይደለ ሀበሻው ነን አዎ ሀበሻ ማየት አይቀርም አዎ እኔ ብዙ እዚህ ሳይ እጠብቃለሁ ፌስቡክ እና በስልክ መሰዳደብ ሳይሆን እኛ ራሳችንን መምጣት መረዳዳት አሉ ሀበሾችም የቆሰሉም አሉ ባይሆንስ እነዚህ ወንድሞቻችን እህቶቻችን ናቸው በጣም በዚህን ጊዜ በዚህን ሰዓት መረዳዳት እንኳን መጥቶ አይዟችሁ ማለት ትልቅ ነገር ነው በጣም ይገርማል ተቀምጦ ማደር ወጣቶች ውጡ ወደዚህ ነው ሆስፒታል ሂዱ ጠይቁ ሰላም በሉ ያስደስታል በጣም የሚገርም ነገር ዳኒ አሁን ካንተ በፊት ሁለት ተዋጊ ልጆች በአሁኑ ሰዓት በአዛና አካባቢው የሚዋጉ ልጆች ያሏት እናት እዚህ መጣ ስሜቷን ስታጋራን ነበር ስጠይቃት ነበርና ብዙ ነገሮችን ከተጨዋወትን በኋላ ያመጣችው ሐሳብ ምንድነው እስቲ እጃችንን ስሜታችንንና ያለውን ሁኔታ እንደው እንዲያገኙን ቴምርም ቢሆን ፔሮቴ በሾተም ቢሆን ማንኛውንም ነገር እንደው እንጀራ እንኳን ከተቻለ በሞራል እንርዳቸው በሚል እናቶችን ለማሰባሰብ ፈረንጅም ይሁን አበሻ ማንኛውም የሀገር ጉዳይ ስለሆነ ይሄንን አይነት መልእክት ይዛ መጣለ ይሄ ይኸውልህ እዚህ ምግብ አጣው አይደለም የሚጠይቃቸው ሰው አጣው አይደለም ግልጽ ነው ይሄ ለኛ ነው የምንጠይቀው አንድ ሰው የምንጠይቀው ለመጠየቅ የምትሄደው ለራስህ እንጂ ለሰው አይደለም ጥሩ ነገር መስራት ለራሳችን ነው እኛ ትልቅ ጥሩ ልብ አለን ሩህነን ግን አንዳንዴ ብዙን ወተን ለማሳየት አንወድም ጥሩ ነው ልጆቻችን ልጆቻችሁ እንዲያዩ ብድግ ብላችሁ ነው እኔ 3-4 ቀን ሆስፒታል ወዳለሁ ብዙዎች አበሻዎች አሉ ወጣቶች ብዙዎች እዚህ ተወለዱት ግን እነዚህ ታሪክ ሽማግሌዎች በዛሬ ቢገርምህ ሁለት እልቅሶች ነበር ከሁለት ወታደሮች አንድ ነዳብ ጎልድ ባኸር የሚባልና አንዱ ደግሞ አበሻኛ ካሳሁን ባይነሳይ ነቲቮት እዛ ቁጭ ብዬ ልቅሶ ሳይ አንድ ልጅቱ ህፃን የ7-8 አመት ልጅ ነች ህይወት ነው የምትባል የሱ ልጅ ኦኬ እና እዛ በጣም ያሳዝን ነገር ነው እነዚህና እኛ ብዙ ሰው መጣ ቆንጆ ነው ጥሩ ነው በዚህ ጊዜ ግን ያንዳንዳችን ቤታችን ስንመለስ ቁጭ ብለን ከቴሌቪዥኑ ከማዘን
መጥቶ ማየት ማስደሰት እነዚህ ጭንጸትየው ለምሳሌ ጊላ ይሄ ነገር አልቅሰው አንድ ማሰብ ያለብን እንኳን አንዴ አልቅሰው መተን ስንሄድ ሰቲዋ ብቻዋን ነው የምትቀር የዘጠኝ ወር ጉዝ ነች እነዚህ ደግሞ ቤተሰብ ያላቸው የመላኩ ቤተሰቦች እዚህ ኢየሩሳሌም እነዚህ ሰዎች ብቻቸውን መጥተው መጠየቅ ለማስፈቀስ ብቻ ሳይሆን መጥተው እሺ እንዴት ምን እንርዳሽ ምን እንደሚፈልገው ምን ይሆን ይሄ ትልቅ መዋያየቱ ራሱ ትልቅ ነገር ነው ማልቀስ የሰው ልጅ ቁጭ ብሎ ያልቀሳል ግን እኛ ዘባ አለብን ማልቀስ ነው ደላላና ያው ለዳኒ በእርግጥ እውነትክን ነው ማጽናናቱ በጣም ባበሻም ሆነ በፈረንጅ በተለይ እንዲህ አይነት ድንገተኛ ያው በትግል በጀግንነት የሞተን ደግሞ የበለጠ ማበረታታቱ ድንቅ ነው በእርግጥም የእስራኤልም የጦሩ አባላት ቅጽናይርና አጠቃላይ የተበላለሱም የሚጠይቁበት ሁኔታ አለ በባህሉ በቋንቋውና እንደው በአገራችንኛ ደግሞ ያ የበለጠ ያምራል የሚለውን ነገር ነው ያስተላልፍክልን ያለው ነው እኔ አባባሌ ምን ስለዚህ ባህላችን መቀየር አለብን በቀየሩ ለሰው ልጅ መስጠት መቀበል ማለት ነው መርዳት እንደ ምትረዳው ሰው ብቻ ሳይሆን አንተ ራስህ ነው ምትረዳው እኔ አንተ ስትረዳ በችግር ላይ ሳለ እኔም ባልመጣ እኔም ባልጠይቅ ሰለሞን አንተ ምንም አትሆን መንግስት አለ ችግር የለም ይሄ አይደለም ችግሩ ግን ለራሳችን ነው ቤታችን ቁጭ ብለን ማርከባዘን አንዳንዴ በቃ አይደለ እንደዚህ አርጉ እንደዚህ ጸሎትም ጥሩ ነው አንዳንዴ ጸሎት ጥሩ ነው መጥቶ ማየትን ሆስፒታል እሺ ምን እንርዳ ምንድነው እንደዚህ የለብንም ለምን እንደሆነ እንጃ ቁጭ ብሎ ከቡና ከመናወራ ለምን እቺን ሰጥቂራት ብዙዎች አበሻዎች 3 አመት እነነት ይወት መላለሳለው እሺ ድሮት በተብዙ አበሻዎች አሉ ማአት አበሻዎች አሉ ችግር ላይ ኢሶስ በቃ 14 አመት ነው ችግር ላይ አሉ እነዚህ ወንድሞቻችን እህቶቻችን በነገራችን ላይ አማርኛ ምን እኔ ባለፈው እናንተ ባለፈው እንግዲህ ካደለካለ ይሄ ትንሹ ነገር መጥቶ መጫወት ሰርግ ብቻ ትሄዱ ባርሚት ባትሄዱ በዚህ በችግር ይሄን ጊዜ ዝም ብላችሁ ሄዱ እንጀራ ጋግራችሁ በግም ካለ በጊዜያችሁ ሄዱ ችግር የለም እኔ እዛማ መጣለሁ እኔም ዳኒ አበበ ዛሬ ቆይ ያገር ሽማግሌና እንደው መካሪ ብቻ ሳይሆን ጋዜጠኛም ስትሆን ነው የምወደህና እስቲ ቆይ ከጥቂት ቀናት በፊት ስታነጋግረኝ የእስራኤል የእግረኛው ኃይል ወደ አዛ አልገባም ነበር እንደው በዝግጅት ላይ ያለ ነበር ጠረፍ ላይ ነው ይገባም በየነበር እንግዲያው እሺ አንተና ብርሃኑ ተገኘ እዛ ሆናችሁ ነገሮችን ከየት ወዴት እንደሆነ እንቅስቃሴውን ነግረህን ነበር ከዛ በኋላ ያው መጠነኛ ጥቃትም እየደረሰ ነው የሚያሳዝኑ ነገሮችም እንግዲህ እየገጠሙ ነው ከሰባ ያላነሱ የእስራኤል ወታደሮች በአሁኑ ሰዓት በሶሮካ ሆስፒታል በቀላልና በከባድ ሁኔታ ቆስለው እንደሚገኙ ሁለት ኢትዮጵያን ወታደር እስራኤሎች ራሳቸው በኢየሩሳሌምና በነቲቦት ትላንትናና ዛሬ ተቀብረዋል ያው እስራኤል ጦርነት ላይ ነች ማለት ይቻላል የፖለቲካው ሁኔታ እንዴት ነው የተኩስ ማቆም ስምምነቱስ ምን ይመስላል እዚህ ላይ ነው አንተን መፈልገ ብዙ ሽማግሌ ያለው መጀመሪያ ኢንፎርሜሽኑ ትልቁ ኢንፎርሜሽን አንዱ ኢንፎርሜሽን 27 ወታደሮች በዚህ ጦርነቱ ከጀመረ በህይወታቸው አጥተዋል ከዛም አንድ ዜጋ እንግዲህ 28 ማለት ነው በነሱ አብዛኛው ገጽ እንደሚባለው ከወደ 500 ወደ 550 የተለያዩ 50% እንደዚሁም ሲቪል ሳይሆን አይቀርም ሌሎቹ ግን የሐማስ ተወስ ናቸው አሁን ያለንበት ጊዜ ምን መሰለህ ሰለሞን ይቀጥላል ነታንያሁ እንደሚለው ከሆነ ነታንያሁ ለማታክ ባለስልጣን ጋዜጠኛዎችን ጠርቶ በዚህ ሱሚለው አሁን እኔ የምንፈልገው ሁለት አይነት ምክንያት ነው አንደኛ ሐማስ ይቅርታ ካላለ ማለትም ካልጠየቀ ይሄ ነገር ይቁም እንነጋገር የሰላም ድርድር ሳይሆን ያለንበት ኑሮ እንቀይር ካላለ እኔ ይሄን ነገር ማቆም አልፈልግም ምክንያቱም የለኝም ለማቆም ይቀጥላል ባንጻሩ ዋናው የዩኤን አስተዳዳሪ ባንኪሙን እዚህ መጥቶ ነበር ጆን ኬሪ የአሜሪካን የውጭ ሚኒስትርም እዚህ በቅርብ ይመጣሉ የተለያዩ ባለስልጣኖች ከውጭ ይመጣሉ ሐማስ የሚሉት እኛ እስር ቤት ነው ያለ ነው ይህ አዛ ማለት በእኛ በኩል ትልቅ እስር ቤት ነው እንግዲህ አሁን እኛ ይህ ነገር
አሁን ካቆምነ እስራኤል ካጠቃችን ቆጠረ ማለት ነው ስለዚህ እኛ የፈለገ ይሙት ይሄን ባለን ጦርነት እስከሚያልቅ ድረስ ጦርነቱን እንጨምራለን ከትላንትና ማታ አዲሱ ኒውዝ ምልህ ትላንትና ያቆማን የሚባል ወሬ ነበር ወይም ያቆማን ሳይሆን አይቀጥልም ወታደሮች እየቀኑ ይገባሉ ዛሬ እንደምንሰማው ከሆነ ወደ 7 ኪሎ ሜትር ገብተው ጨመዋን 7 ኪሎ ሜትር ስልህ ለሚሰማን ሰው ጥቂት ነው የሚመስለው እንዴ ይሄን ያሉት ብዙ ጊዜ ብዙ ያለበት ፎቅ ይሄ በመንገዳቸው የሚያገኘው ፎቅ ከቦምብ ጋር የተያያዘ ፎቅ ነው ብዙ ቤት ከጉድጓድ የተሰራ ብዙን ቤት እንደሚክላት አዛ በሙሉ ከታች ቤት አለ ራሱ የቻለ ከተማ ሆኗል የተቻለ ከተማ ሆኗል ብዙዎቹ እዛ ነው እየወጡ የሚወረውሩት ስለዚህ ነው ለማቆም የማይቻለው አንዳንድ ጊዜ ብዙዎቹ ሚስም እንደምሰማው ከሆነ ሰለሞን በጣም ያዝናሉ እንዴ እኔ ያሉታደር እኔ እስራኤል የተለያዩ የታወቀ ወታደርና እንዴት ይሄ ነገር የማያቆመው ምናምን ሮኬት መሮር 25 ሰከንድ ነው ወጥተህ ወሮራ መግባት ነው ምንም አታረግም ስለዚህ ብዙዎቹ ሚኖት ጎድጓድ ነው እና ይህ ዋናው ትልቁ ምን መሰለህ ይህን ጉድጓድ እየገቡ ማፍረስ ነው ፕላን ማታ የተጀመረዋን ብዙ ጊዜ አንዳንድ ቴሌቪዥን እዚያው ገንዘጋ ያወራ ቡሞ እዚህ ይሰማን በርሸባ እና ይሄ ዋናው ትልቁ ይህን ለማቆም ነው አሁን እንደሚሰብ ከዚህ ሳምንት ውስጥ ከሚመጣው ሳምንት የሰላም ድርድር የለም በትክክል ተወሰነ ሐማስ በበኩሉ አሻፈረኝ እንዳለ ነው እንደዛ ነው እነሱ የሚሉት ምን መሰለኝ እኮ ምን እኔ ማለፍሲድ ይሄ እንደ ሻሂድ ነገር ነው አሁን ካቆም እኮ ዳ ገንዘብ የለንም 45000 ሰራተኞች መንግስት ሰራተኞች አዛ 45000 ወይግ 3 ደሞዝ አልተቀበሉም ገንዘብ ስለሌለ ስለዚህ አሁን እንዴት ነው ይሄን ጦርነቱን ሳቆምን እንኳን ነገ ከነገ ምንድነው ምንላቸው እነዚህን ሰራተኞች እነዚህን ብዙ ወደ 200,000 የሚበልጡ ቤታቸውን ከቤታቸው የተባረሩ አሉ በዚህ በጦርነቱ የተነሳ ምንድነው ምንሰጣቸው ምንድነው የሚጠየቅ እና ለራሱ ስለፈራ ለህይወቱ ስለፈራ ሐማስ ይሄ ምንም አያገባሽ እነሱ ስንቲሙት 50 ሙት 500 ይሙት 1000 ምንም አያገባቸው እነሱ እኛ አንድ ማሳየት አለብን እኛ ለምሳሌ ብዙዎቹ እዚህ ሞቱት ከ27 ወታደሮች ከእስራኤል ወታደሮች ብዙዎቹ ኦፊሰሮች ናቸው እኛ ጋር እንዲያውም ቢገርም አንዱ ባለትልቅ ሰራተኛ እነዚህ ለምንድን ነው እኛ ጋር ወጥተውና ብዙዎቹ የሚሄዱት ፊት ለፊት ይህን ትኖች ናቸው ኦፊሰሮች ናቸው ከነሱ ኦፊሰሮች ያሉት ጉድጓድ ነው ጉድጓድና ውጭ ነው ያሉት ጉድጓድና ውጭ ወይም ካታር ወይም ኩዌት ከተለያዩ ከአምስት ስታር ሆቴል ቁጭ ብለው ይህን ችግር ፈጣሩና ለህዝባቸው ያዝኑ ይህ በየቀኑ የሚሞተውን ታውቃለህ እንግዲህ ምንናም ታዲያ ይሄ ነገር ጎረቤቶቻችን እስከዚህም ይሄው ዳኒ አሁን ይሄ ሁኔታ ለናታንያሁም እኮ ትንሽ አስቸጋሪ ነገር እየፈጠረ ነው ኦፖዚሽን ፓርቲዎች እንደሚታወቀው እነዛ ባጋሎን ማታ እስከ ሌሊቱ 2 ሰዓት ድረስ ቁጭ ብለው የተለያዩ ተቃውሞን በማሰማት ላይ ናቸው እነ ሸሊ ኸሞቪችም ቢሆን ይሄ ነገር የተወሰነና የተቆጠበ መሆን አለበት በማለት የሚያሰሙት ነገር አለ ይሄ ነገር ወዴት ነው የሚያመራው የሚለው ነገር ሁሉም ያጨበጨበ አይደለም ለቢንያሚን ናታንያሁ ባገር ውስጥም ቢሆን ማንኛውም ሰው በጦርነት ማንጨብጨብ አትችልም ጦርነት ሲመጣ መሞት አለ ወታደሮች ይመታሉ ችግር ይመጣል ህዝቡ ንግባ ያለው እነዚህ 27 ወታደር ማጥፋት ቀላል አይደለም እንዲያውም አለን አልጨረሰም ማለት ነው እንግዲህ መሞትም ይመጣል አይቀር ነገር ነው እንግዲህ ራሳችንን ማወቅ አለብን ምን መሰለ ጦርነት ይሄ የኳስ ጨዋታ አይደለም ይሄ የቡና መጠጫ አይደለም ትልቅ ችግር ይመጣል ብዙ ቢንያሚን ናታንያሁ አውቆ እንደ ይሄ ብዙዎች ወታደሮች እንዲሞቱ ራሱ ተናግሯን ህዝቡ ያውቃን ለምን እንደሆነ ግን ይኸውልህ
በዲሞክራሲ ባለንበት በዲሞክራሲ ሀገር ያንዳንዱ ፓርቲ የሚፈልገውን የሚያምንበት መንገድ መናገር አለበት ይሄ አይደለም ችግሩ ህዝቡ የሚፈልገው ምንድነው ይሄ ነው ጥያቄው ህዝቡ የሚፈልገው እስራኤል የጦር ኃይል ይሄን ነገር እንዲቀጥልበት ማቆም የለም ስለሚል አሁን ናታንያው የሚሰማለ ከባራክ ኦባማ ከአሜሪካን ፕሬዝዳንቱ ከፈረንሳይ ፕሬዝዳንቱ እንዲያውም እንደዚህ ብዙዎችም የከኛ ጋር የሚቋወሙት ሰዎችን ምንድነው የሚያስቡት አሁን መንገዱ በዚህን ጊዜ የት ነው የምናቆመው መሰለህ ነገ ከነገ ተሳስተን እግዚአብሔር አይብል እንጂ ውትድርና ሆስፒታል ብናፈነዳ ወይም ዋለ ህፃናት ቢፈነዳ ብዙዎቹ ልጆች ቢሞቱ ወደ 50-60 ወታደር ፈለስቲናን ወታደር ልጆች ታናቶች ቢሞቱ ወይም የሆነ ተለያየ ችግር ቢፈጠር ነገ ከነገ ህዝቡ ዓለም አቁሙ ይሄን ነገር ስለምንባል ባቆም አለብን ስለዚህ አሁን ምን እንደሚሰራው ምን መሰለህ በደም ከጉድጓድ ያለው ጊዜ ሳያልፍ ነገ ጊዜ የለንም እንዲያውም ናታንያው የሚለው እስካሙስ ይሄን በሙሉ አሚናሃዎት ጉድጓዶችን እስካሙስ ይሄን ሁሉንም ነገር ጨርሰን ከዛ ሌላ አዲስ መጥቷል እንግዲህ ከነገና ከሰማዋለን ኺሱሊም ሙቀዲም እንግዲህ ይሄን ባለስለክ ሰራዎች ቤታቸው ማፍዳት ራሳቸውንም አይቀር እንዲያውም ሀኒያ ጽሞ የፕራይም ሚኒስተሩ እስማኤል ኸንያ ከን እንደዚህ ነው እንግዲህ በነገራችን ላይ አሁን እስማኤል ኻንያ ራሱ ለምሳሌ ካለበት ቡንከር ሼልተር ሆኖ በቴሌቪዥን ተቀርጾ በቪዲዮ ሲተላለፍ ያው ቀደም እንደነገርኩ ድል ነስተናል ጠላትን በመጣበት ሁኔታ እየቀበርን በቃ በጦርነቱ 100% እንዳሸነፈ ነው የሚያወራው ይሄ ነገር በአለም ያለውንስ የእስራኤልን ተቃውሞ እንዴት ነው የማይቀንሰው በአለም እኮ አሁን ለምሳሌ ያለውን ሁኔታ እያወቁም በአውሮፓ በተለይ የእስራኤል ተቀባይነት ያለው ሁኔታ በጣም የተወገዘ ሁኔታ ነው ያለው እኛን ወደው አይደለም ሰለሞን እኛን ወደው አይደለም እነሱን ጠልተው ነው ማለት እስቲያባራ እኛን ወደን ሳይሆን ምን ያለብን እኛ ያለን ማየት ያለብን አካባቢያችን ምን ሆነ ለምሳሌ ኢራቅ አፍጋኒስታን ኢራቅ ምንድነው የሆነ ሶሪያ ግብጽ ምን እንደሆነ የተለያየ ትልቅ ፈንዳሜንታሊስቶች እነዚህ አክራሪ እስላሞች የሚፈልጉት መግደል ህፃንና ትልቅ ወታደር የራሳቸው በደም ማያውቁ ሰዎች ስለሆኑ የእርስ በርሳቸው የሰው ልጅ ወንድሙ ካረደ ከኢራቅ ለምሳሌ ሺኢም እና ሱኒም እነዚህ ወንድማማቾች ናቸው እርስ በርሳቸው ነው የሚተራረዱ በእምነት የተነሳ እና ታዲያ አሁን ይኸውልህ ለንደን ከሄድክ እንግዲህ በቅርብ ጊዜ በርሊን የተለያዩ ቦታዎች ፍራንክፉርት ምታዋረብ ባለፈው 30 ዓመት ያላየው ነገር ነው እነሱ የሚፈሩት እንግዲህ ኦኬ ይሄ ነገር እኮ ወደኛ እየደረሰ ነው እኛ ራሳቸው ወደረሷል ቢገርም ስለዚህ እኛን ወደው ይሁዲያኖች እስራኤል ወደው አይደለም እነሱን በመጥላት ነው እነሱን በመፍራት ለራሳቸው ተደነገጡ አሁን ምንድነው የሚሉት እንግዲህ ያለንበት አካባቢ ኑሯችን እነዚህ ጎረቤቶቻችን አንድ ባለ ጉልበት ካልሆንክ እንግዲህ ኮሳሳ እንደሆነ ለማናት አሰማትከር እስራኤል መታየውን ይሄ መጀመሪያ ሐማስን አሁን በዚህ እነሱም ባያጠቁንም እነዚህ ምናሆት ጉድጓዶችን ዝም ካልነ ከነገ ከሂዝባላለን ከወደ ሊባኖን አካባቢ ሱሪያ ችግር ተፈጽሟል ያርደን እንደምታየው ችግር የተለያዩ ችግሮች አሉ ግብጽ መቼም ጎበዝ ችግር እዛ ችግር አለ እንግዲህ አሳቡ ምንድነው ጎረቤቶቻችን ምንድነው የሚሉት እነሱ ማየት አለበት ትልቁ ነገር ይህ ሐማስ አይደለም እነዚህ ታላቆቹ ምንድነው ኢራን ምንድነው የምትለው ኢራቅ ምንድነው የሚሉት የተለያዩ ችግሮች እነዚህ የሐማሱ ችግር ትንሽ ችግር ነው የኬሪና የባንኪሙን መምጣት ደው ትንሽ እንኳን ተጽኖ ወይም የማርገብ ሁኔታ በማሽማት አይ ማንኛውም ሰው ቃን እንደማይረዳ ምን መሰለ የማይረዳ ምን ይላሉ እነሱ እኮ ዋናው ትልቁ መፍትሄው የት መሰለ ዋናው መፍትሄ ያለ ከማሽአል የሐማስ ዋና አላፊ ካታር የሚኖር ሰውዬ ባለፈው ሊባኖን ሱሪያ ነበር ከሱሪያ ተባሮ ወደ ኩዌት ከኩዌት ተባሮ ወደ ካታር ነው የሚኖረው አፍታም ሰውዬ ነው ባለፈው 96 ናታንያው
ሊገው ጆርዳን የሙሳ ሰራተኞች ሊገሉት ሞክረው ነበር አልተሳካም አዎ መርፌ ራሱ ከዚህ መድኃኒት ተልኮለት ነው እና በሱ የተነሳ ቢገርምህ አህመድ ያሲን ሼክ አህመድ ያሲን ራሳቸው ከእስር ቤት ራሱ ከእስር ቤት በዚህ ተለቀቀው በዚህ ነው እና ይሄ ትልቁ መፍትሄ ከሱ ነው እሱ ከአሜሪካን የውጭ ሚኒስትር ጋር ግንኙነት የለውም ከዩኤን ዋና ሰክሬታሪ ምንም ግንኙነት የላቸውም ራሳቸውን መነጋገርም አይችሉ እንግዲህ እንዴት አንተ የአሜሪካን የውጭ ሚኒስትር ሆነህ እንዴት ከቴሮሪስት ጋር ታወራለህ ስለዚህ ሁሉ የሚሉት ከካታር ከአንድ እነሱም ቱርክ አሉ ቱርክ ማየት አለብን ቱርክ እነሱ ብዙ ይረዷቸዋል ግብጽ ከግብጽና ከሐማስ ያለው ጥል እኛን ስለሚረዳን ቢንያሚን ነታንያሁ ምንድነው የሚለው እኔ ማንም ምን ፈልገው ግብጽ የሚሉኝ ነው ግብጽ እሺ የሰላም ድርድሩ ነገ ከነገ ይጀምር ካሉ እኔ እንፈልጋለሁ ግብጽ ካላሉ ይድረስ አሁን እኔ ምንም አያገባኝም እኔ ያለሁበትን ጎረቤቶች ግብጾች ናቸው ካታርና ቱርክ የሚፈልጉት እኛም በመጥላት እነሱም በመርዳት ስለሆነ እኔ የምጠብቀው ከግብጽ ሲሲ ሚላይ ካለ ሰላም ድርድሩ አሁን ይጀምር ካለ እሽላለሁ በቅርቡ ግን የሚል አይመስልም ብዙም ፍቅር ያለው አይመስልም እንዲያውም ሌላ ስራ ገብቷል እዚህም ራሱ የነሱ ነገር ወስቷል አይፈልግም ከነሱ ሐማስ የሱ ጠላቶችን አኺማ ሙስሊሚን እነዚህ ግሩፕ የቀድሞ የነሱ ስለማይወዳቸው እንግዲህ ከትልቁ ስላለንበት አለነበትኛ በጣም ጥሩ ነው ዳኒ እንግዲህ ራስን ጠብቅ ባለህበት ሁሉ እንደሚገባኝ ከሆነ አሁን ያለበት ሶሮካ በተባለው በኤርሸባ በሚገኘው ሆስፒታል ነው በኤርሸባ እንግዲህ ዘመድ ካለ ቡናና ሻይ እዚህ ተጋበዛለህ ካለ እሙት እውነት ነው ጥሩ ነገር ነው እየተጠበቅን ነው በዚሁ እናስተላልፋለን ሌላው በዚሁ አጋጣሚ የእስራኤል የምንገኝ ሙዚቃና የቲያትር እንዲሁም የዳንስ የጥበብ ሰዎች ነገ በደቡብ እስራኤል የሚኖሩትን ኢትዮጵያን ትንሽ ለማረጋጋትና ለማዝናናት ትልቅ የሙዚቃ ቡድን ይዘን ወደ ቤርሸባ አካባቢ እንደምንመጣ እንድታውቅና ከቻልክ በኢዲዮ ታክሩኑትም ትንሽ ገጽ በሰጠውና በጽፍልን በጣም ደስ ይለናል ለሰጠህን ሪፖርት ዳኒ በጣም አርጌ አመሰግናለሁ በኮላዲር ስም ችግር የለም ባይ ችግር ማለት ችግርም የለም አመሰግናለሁ ዳኒ ተዳይሽ እሺ ባይ እና ወደፊትም መታዳምጡት ኮላድ የተሰኘው እስራኤል የሚገኘው የአማርኛ ሬዲዮ ጣቢያ ነው አብሬያችሁ የቆየሁት ሰለሞን መርሻ ነኝ በቴክኒኩ ጉዳይ ታልማለደ ሲያግዘኝ ቆይቷል ከደቡብ እስራኤል ጋዜጠኛ ዳኒ አበበ ከለርድ በሆነ መልኩ ብዙ ነገሮችን በቀጥታ ዘግቦልናል የሁለት ተዋጊ የእስራኤል ተዋጊ እናት የሆነችው ወይዘሮ አልማዝ ፋንታም ጊዜዋን ቆጥባ እዚህ ስቱዲዮ ድረስ ያላትን ሁኔታ አካፍላናለች አጫውታናለች በሌላ ፕሮግራም ከኔ ጋር እስከምንገናኝ ድረስ አብራችሁን ስለቆያችሁ ስላዳመጣችሁን በጣም አመሰግናለሁ መልካም ጊዜ በደህና ሁኑ